በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የማዳኑ ጉዳይ ጎልቶ ከሚነገርባቸው ጊዜያት አንዱ ይህ መጻጉዕ የተሰኘው ሳምንት ነው። መጻጉዕ ማለት በሽተኛ ማለት ነው። አምላካችን በአጭር ቁመት በጠባብ ደረት ተወስኖ በዚች ምድር ሲመላለስ ከደዌ ዳኛ ከአልጋ ቁራኛ የገላገላቸው መሆኑን የሚያስረዱ የምስክርነት ቃሎች የሚሰሙበትን ጊዜ ቅዱስ ያሬድ መጻጉዕ በማለት ጠርቶታል። የመጻጉዕን ታሪክ በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 5 ቁጥር 8 ተጽፎ እናገኘዋለን። ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት በአልጋ ላይ ሰውነቱ ልምሾ ሆኖ ታሞ የነበረውን ሰው ነበር። ይህ ሰው የሕመሙ ዘመን ስለረዘመ ዘመዶቹ ሁሉ እየሰለቹት የማስታመሙን ነገር ችላ ብለው ጥለውት ሄደዋል። ሕመምተኛው ዘመዶቹ በተዉት ቦታ በቤተ ሳይዳ መጠመቂያ ጸበል አጠገብ ተኝቶ ነበር። በመጻጉዕ ሳምንት የሚሰበከው ምስባክ እግዚአብሔር ይረድኦ ውስተ ዓራተ ሕማሙ ወይመጥ ይጥሎቱ ኩሉ ምስካቤሁ እምደዌሁ አንሰ እቤ እግዚኦ ተሳሃለኒ የሚለው ነው። በመዝሙር 40 ላይ የሚገኘውን ይህንን ቃል ዲያቆኑ ከፍ ባለ ዜማ ከሰበከ በኋላ በዮሐንስ ወንጌል ምዕራፍ 5 ላይ ያለው ይነበባል፣ ይተረጎማል። በደዌ ሥጋም ሆነ በደዌ ነፍስ የተያዘች የሰው ልጆች የፈጣሪያችንን ምሕረት ቸርነቱን እንድናገኝ ተስፋ የምናደርግበት ገቢረ ተአምራት ይሰማሉ። ጌታችን መጻጉዕን በጸበሉ ዳር ባገኘው ጊዜ እርሱ የሁሉ መድኃኒት በመሆኑ ወዲያውኑ ተነስተህ አልጋን ተሸክመህ ሂድ ሲለው ድኖ አልጋውን ተሸክሞ ሄደ። አይሁድ ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ቢጠይቁት ለጊዜው ጌታችን ባያውቀውም በሌላ ጊዜ ጌታችንን ሲያገኘው እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል እወቅ የተባለውን ዘንግቶ ለአይሁድ ሊጠቁም ሮጦ ሄደ። እንዳሰበውም ነገራቸው። እነሱም ሊያሳድዱት ሊገሉት ይሹ ነበር። ከዚህ የፈውስ ታሪክ 2 ቁም ነገሮችን እንማራለን። እነርሱም አንደኛ፣ ከደዌያቸውም ፈውሶ ጤንነታቸውን ሊመልስላቸው ይችላል። ከታሪኩ እንደተመለከትነው 38 ዓመት የተኛውን ከደዌው ከእናቱ ማኅፀን ያለ ዓይን የተወለደውን ከዓይነ ስውርነት 12 ዓመት ደም ሲፈሳት የነበረችውን ከሕመሟ ከሞተ 4 ቀን የሆነውን አልዓዛርን ከሞት የ100 አለቃውን ልጅ ባለበት ሆኖ ከሞት ወዘተ አድኗቸዋል። ይህ የሚያሳየው እምነታችን ካለና እግዚአብሔርን ከፈለግን ማዳን እንደሚቻለው ነው። ወደ ቤተ
ሁለተኛ፣ የዳነ ሰውም ያዳነውን አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ስራ መመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት የአልጋ ቁራኛነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱ እግሮቹ ሮጦ ሄዶ ሰብቅ ሰራ። ምስክር የሆንበት ዘንድ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለት የተናገረውን ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ስንመለከት ልቡ ያልዳነ፣ ያዳነውን ሊረዳ ያልቻለ፣ ክፉና ደጉን ማገናዘብ የተሳነው ሰው ነው። ዛሬ ስለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎ የመለስን ስንቶቻችንን? መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸሙ አያሌ ቅዱሳን አሉ። ለምሳሌ ክፉ መናፍስት አድረውባት የነበረችውና በኋላ ግን ጌታችን ኢየሱስ ክርስቶስ በምሕረት እጁ የጎበኛት መግደላዊት ማርያም መጥቀስ ተገቢ ነው። ይህች ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችን ለሐዋርያት የሚያስፈልጋቸውን በማቅረብ ታገለግል ነበር። ሉቃስ ወንጌል ምዕራፍ 8 ከቁጥር 2 እስከ 3። በትንሣኤው ቀን ማለዳ ከሁሉ ቀድማ ተገኝታለች። እያለቀሰችም ጌታችንን ትሻው ነበር። ለዚህም ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤውን ለማየት የመጀመሪያ አድርጓታል። የምስራቹን ለሐዋርያት በማድረስ በኩልም የክብር መልእክተኛ ሆናለች። ከዚህ የበለጠ ምን መታደል አለ? ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 18። ከነቢያት አንዱ ነቢዩ ኢሳይያስን ብንመለከት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው እያዘነ ይኖር ነበር። ዖዝያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ በጉጠት ፍም አፉን ዳሶት በደልህ ከአንተ ተወገደ፣ ኃጢአትህም ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። ነቢዩ ስለተደረገለት ፈውስ የጌታን ድምፅ ማንን እልካለሁ ሲል እነሆ እኔ ያለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ከላይ ያየናቸው 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያምን እንዲሁም ነቢዩ ኢሳይያስን ስናወዳድር በተገቢው ምላሽ ያልሰጠው መጻጉዕ ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8። እኛም በየደቂቃው በኃጢአት ሳለን እንኳ ጥበቃው የማይለየን እግዚአብሔር ያደረገልንን በማሰብ አሁን በዚህ ሰዓት ምን እየሰራን ይሆን? ወደፊትስ እንደ እግዚአብሔር ፍቃድ ምን ልንሰራ አስበናል? ለባሮቹ ፈውስን ሰጥቶ በጎ ምላሽን በማከናወን ያጸናቸው አምላክ እኛን ይረዳን ዘንድ ቅዱስ ፈቃዱ ይሆንልን።
ስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።